ዱራንበሳ ሚዲያ። ታውት እስቲ ሁሉን ነገር ታውትና እምሰሩትን ሁሉ አቁሙና ኮሜንት ላይ እግዚአብሔር ይመስገን እግዚአብሔርን አመስግኑ። ይችን ቀን ማየት የፈለጉ ነገር የተመሰገነ ያላየው በጣም ብዙ አለ። ይግባው ለመድኃኔዓለም ለኢየሱስ ክርስቶስ ለድንግል ማርያም ልጅ። ኢትዮጵያውያን በሙሉ መልእክታችን እንረጋጋ፣ እናስተውል፣ ከቀልባችን ጋር እንሁን። እንግዲህ ይህን ይዤላችሁ የመጣሁት ይህን መልካም የሆነ ወግ ማዕረግ እምነት ለአገራችን ብሎም ለዓለም ታሪክ የሆነሽ እምዬ ኦርቶዶክስን በሶሻል ሚዲያ እየወጣነ እየተሳደብነ አባቶቿን፣ እናቶቿን፣ ተከታዩን፣ አማኞቿን በሙሉ ብዙ ነገር የምትሉ ግለሰቦች ለነሱ አድርሱልኝ። ገና እምዬ ኦርቶዶክስ ትበለጽጋለች። ጠብቁኝ፣ ለማየት ያብቃችሁ። ጠብቁን፣ ለማየት ያብቃችሁ። እምዬ ኦርቶዶክስ ዓለም ሁሉ ሊከተላት እንደሚችል እርግጠኛ ነኝ። ታሪክን በታሪክ መልካምን በመልካም የሰውን ልጆች በመቅረጽ እዚህ ደረጃ አሁን ላነነበት ደረጃ ያደረሰሽን ውድ እምዬ ኦርቶዶክስ ኑሪልን። ፈጣሪ መቼም ጥሎ አይጥለንምና ታሪካችን ወደፊት እንድናራምድ ወጣቶች፣ ጎልማሶች፣ ተማሪዎች ሰከን ብለን ልናዳምጥ ልናስተውል ይገባል። ወገን ዘመዶቻችን እንዲሁም የእምዬ ኦርቶዶክስ እምነት ተከታዮች በሙሉ እንኳን የኦርቶዶክስ ተከታይ ሙስሊም ወንድሞቻችን በሙሉ መመኪያችን፣ መኩሪያችን፣ የአገራችን መጠሪያና መመኪያችን ገዳማቶችና ቤተክርስቲያናቶቻችን ልንጠብቅና ልንከባከባቸው ይገባል። እና ምን ልላችሁ ፈልጌ ነው፣ ከዚህ በኋላ ማንኛውም አካላት የሚነሳው በሙሉ ሞኝ አትሁኑ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ የሚደርስብን መከራ ስቃይ እኛ ከእንቅልፋችን ንቁ እያለን ነው ፈጣሪ። የሞተው ሞት አይቀርም ወገኖቼ። ቁመን የምንሄደው ሰዎች መቼ አንኖርም እኮ። መቅደም ቀድመውን ስለሄዱ ብቻ ማዘን የለብንም። ሞትን ማንኛችንም እንቀምሳታለን። ከሞት ማንኛውም አካላት አይቀርም፣ ትንሽም ትልቅም ከሞት አይቀርምና ሕይወታችን እያለ ከአይምሯችን ጋር በመናበብ በማስተዋል እምዬ ኦርቶዶክስን ልንጠብቃት ይገባል ስንል እናሳስባለን። ልናስታውሳችሁ ነው እንጂ ሁላችሁ የእምዬ ኦርቶዶክስ ተከታይ በሙሉ አታውቁም ማለት አይደለም። ግን የምናውቃቸውን በሙሉ እየረሳነ እየመጣነ ስለሆነ ዓለማዊ ነገር እያታለለን ስለሆነ እየተነጋገርነ በቲክቶክ በሶሻል ሚዲያ በተለያዩ ሶሻል ሚዲያዎቻችን እየተነጋገርነ ገዳማቶቻችንና ቤተክርስቲያኖቻችን እየጠበቅነ መኖር አለብን እስከ ዕለተ ሞታችን ማለት ነው። በጣም ብዙ ውሸት የዋሹ ወንድሞቻችን አሉ። የሰረቁ ወንድሞቻችን አሉ። አገር የሸጡ ወንድሞቻችን አሉ። እምነት የሸጡ ወንድሞቻችን አሉ። እነዛን በመመለስ ወደ ሰይጣን የገቡትንና ወደ ሲኦል የገቡትን ወደ መልካማዊ መንገድ እያመጣነ እምዬ ኦርቶዶክስን ከፍ ብላ ከማማዋ ላይ የድሮ ወጓንና ባህሏን ይዛ እንድትቀጥል እንደምናደርግ ወጣቶች ላይ አደራ አለብን። እንናበብ፣ እርስ በርሳችን አንነቃቀፍ። በቃ አንድ ሰው ራሱን ምልስ ብሎ መገምገም መቻል አለበት። ማንበብ መቻል አለብን፣ ከራሴ ጀምሮ ማለት ነው። እኔ ለምናገረው ነገር ራሴን መጀመሪያ መጠየቅ አለብኝ ማለት ነው። ሰዎችን ወደ መልካም ነገር በመምራት
ወደ መልካም ነገር ወደ ገዳማቶችን በማምጣት ወደ ጸበል በመምራት እምዬ ኦርቶዶክስን ከፍ ብላ በማማ ላይ አምሮባት ተውባ እንድትኖር ኃላፊነት ግዴታ አለብን። አባቶቻችን የሰጡን አደራ በትልቅ መስፈርት አለብን። ወገን ዘመዶቼ፣ የዩኒቨርሲቲ ተማሪዎች፣ እንዲሁም ምሁራኖች፣ መምህራኖች፣ ዶክተሮች እባካችሁ ማስተዋል መቻል አለብን። አርቲስቶች፣ ተወዛዋዦች፣ ዳንሰኞች ከታሪካችን ጋር የሚሄድ ነገር እያዋዛነ ታሪካችን ለዓለም ማንጸባረቅ መቻል ይኖርብናል ማለት ነው። እምዬ ኦርቶዶክስን የጣለ የናቀ የተናቀ ይሆናል፣ ያበደ ይሆናል በእርግጠኝነት። ጊዜው ደግሞ ቀጣይ ያለው ጊዜ የኛ እንደሆነ እንዳትጠራጠሩ። እንባ እንዳፈሰስ ነው፣ እንደተሰቃየ ነው፣ ይህን ሁሉ መዓት እንደወረደብን ነገ እንስቃለን። ሳቃችሁ ይብዛ። በየቤታችሁ እምዬ ማርያም በየቤታችሁ ትግባ። ፍቅር ትውረድብን፣ ፍቅር ይውረድብን በኢትዮጵያ። ፍቅራችን እንደ ድሮ እከሌ እንትና ሳንባባል ወደ ራሳችን ቀልባችን ተመልሶ የፈጣሪን መንገድ የምንመለስበት መንገድ ያድርግልን። 2018 እየመጣ ነውና 2018ን ደግሞ በፍቅር በሰላም እንደምንቀበለው እርግጠኛ ነኝ። ስለዚህ በፍቅር የምንቀበለው ምን ስንሆን ነው? ንስሐ ስንገባ፣ ጸበል ስንጠመቅ፣ ከርኩሳን መንፈስ ራሳችን ስናወጣ፣ መጥፎ አስተሳሰቦቻችን ሁሉ አራግፈን ወደ ንስሐ ፊታችን እንዙር። ታዩታላችሁ። የአባቶቻችን አርያ ከያዝነ እኛ የሚወርድብንን መከራ በሙሉ ረግፎ ወደ ባህረ ገደል ይወድቃል ማለት ነውና እባካችሁ ሼር እያደረጋችሁ ወንድም እህቶቼ እንዲሁም የኛ ሚዲያ ተከታታዮቻችን በሙሉ እባካችሁን ሰላማዊ ሰው እንድትሆኑ በእግዚአብሔር ስም በድንግል ማርያም ስም በመድኃኔ ዓለም በኢየሱስ ክርስቶስ ስም እጠይቃችኋለሁ። ክቡራንና ክቡራን ደንበኞቻችንና አድማጮቻችን በማስተዋል እንደሚኖርብን ውስጤ ስላሳሰበኝ ነው ወደዚህ መንገድ የመጣሁት ማለት ነው። ስለዚህ መልካማዊ ሰዎች ልንሆን እንደምንገባ ሰዎች ቢገፉን፣ ወንድም ቢገፋን፣ ጎረቤት ቢገፋን፣ እቃ ቢጠፋን እኛ ሃይምሯችን መጥፎ ነገር በሚያስብ ሰዓት መልካሙንን መገኘት እንዳለብን መልእክት ለማስቀመጥ ፈልጌ ነው እና እዚህ ላይ ቪዲዮውን የምታዩት በሙሉ የኛ ማንነት የኛ መመኪያና መኩሪያችን እምዬ ኦርቶዶክስ ገዳማቶቻችንና ቤተክርስቲያኖች ናቸው። ስለዚህ ታሪካችን ማወቅ ይኖርብናል። በየገዳሙ እየገባነ በየጸበሉ እየገባነ ታሪካችን አምነን አውቀን ራሳችንን እንድናውቅ ነው። በርቱልን። መልካም ጊዜ